ኦቨርኦል የዓለም የምግብ ድርጅት አሁን ሪፖርት አውጥቷል ሪፖርቱ የቅርብ ጊዜ ሪፖርት ወይም አሁን አፕዴትድ ሪፖርት ነው በዚህ ሪፖርቱ ላይ ከዚህ ቀደም ከ2 ወር ከ3 ወር ከወጣው ሪፖርት ጋር እንዳታገናኙት ይሄ አሁን ነው የዛሬ ሪፖርት ነው በገንዘብ እጥረት እንደገጠመው የዓለም የምግብ ድርጅት ይገልጻል ከዚህ ጋር በተያያዘ ደግሞ የህይወት አድን ፕሮግራሙን ወይም የህይወት አድን ፕሮጀክቶቹን ለማስፈጸም የማይችልበት ደረጃ ላይ መድረሱን ገልጿል በዚህም በተለየ ሁኔታ በኢትዮጵያ ስላለው ሁኔታ በሪፖርቱ ሲያትት 3.6 ሚሊዮን ህዝብ የዕለት ምግብ አጥቶ አደጋ ውስጥ የገባ ነው ይላል ይሄ ለከፍተኛ ረሃብ የተዳረገ ነው ወደ ስታርቬሽን እየተሸጋገረ ያለ ነው በጣም ድርቅ ምናምን ብለን የምንጠራው ሳይሆን ደንበኛ ረሃብ በዚህ ምክንያት ለሞት ወደሚዳረግበት ሁኔታ እየገሰገሰ መሆኑን ሪፖርቱ ይዘግባል 3.6 ሚሊዮኑ በጣም በፍጥነት አስቸኳይ በየለቱ የሚሰጠው ምግብ ሲቋረጥበት ለሞትም ይዳረግ ነው ይላል ከዚህ ውስጥ ደግሞ 600,000 የሚሆኑት በምግብ እጥረት ችግር የከፋ ሁኔታ ውስጥ ያሉ ሴቶችና ህፃናት ናቸው እነዚህ ሴቶች ህፃናት የተመጣጠነ ወይም ሰውነታቸው ሊያገኝ የሚገባውን አልሚ ምግብ ባለማግኘታቸው ምክንያት በከፍተኛ ሁኔታ የተጎዱ ማለት ነው እነዚህ የቀጥተኛ ከእርሻ ላይ የመጣ ምግብ ቢሰጣቸው የበለጠ የሚታመሙ እንጂ ለማገገም የማይችሉ ለዚህ በዚህ ጉዳት ላይ ይላሉ በረሃብ ምክንያት እንደዚህ በከፍተኛ ሁኔታ ሲጎዱ የሚሰጥ በጣም ፖርሽኑ ትንሽ የሆነ ግን ደግሞ ሁሉም የተመጣጣኝ ምግብ ንጥረ ነገሮች ያካተተ እንዲሆን ተደርገው የተዘጋጁ አልሚ ምግቦቹን ለነዚህ ቢያንስ 600,000ዎቹ በጣም በአስቸኳይ የሚፈልጉ ናቸው ሴቶችና ህፃናት ናቸው እነዚህ ይሄንን ካላገኙ ለከፍተኛ ችግር አደጋ የሚጋለጡ ናቸው በአጠቃላይ በአገር ደረጃ ሪፖርቱ ሲያካትት ወደ 10 ሚሊዮን ህዝብ ለከፍተኛ ረሃብ ተጋልጧል ይላል ተመልከቱ 10 ሚሊዮን ህዝብ ለከፍተኛ ረሃብ ተጋልጧል የኦህዴድ አገዛዝ ለምንድነው ኢትዮጵያ ኤድ አቋቁመናል አገራትን ለመርዳት የሚል ዜና ያስነግሯል በቃ ፓራዶክሱ የሚገርም 10 ሚሊዮን ህዝብ በከፋ ሁኔታ ለረሃብ ተጋልጧል በሚባልበት ሀገር ውስጥ የመንገድ ላይ መብራት በሚያምር ሁኔታ ተሰርቷል ተብሎ ይነገራል አደባባዮች በጣም ተውበዋል ይላል 10 ሚሊዮን ህዝብ ግን ለረሃብ ተጋልጦ ተመልከቱ ፕራዮሪቲ ስለሚባለው ነገር አስቡ የኢትዮጵያን እገዛለው መራለው የኢትዮጵያ